ተመልካቾቻችን ሰበር ዜና አለን። የአርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋ ኤርትራ ገቡ። የአርበኞች ግንቦት 7 ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ አሜሪካን ገቡ። ክቡራትና ክቡራን ተመልካቾቻችን እንደምናላችሁ። ይህ ቲጂ ቴሌቪዥን ነው። አዘጋጅና አቅራቢ መስፍን በዙ ነኝ። ተመልካቾቻችን ባለፈው ሳምንት በብሊዛርድ ስቶርም የተነሳ የኛ የቴሌቪዥን ስቱዲዮ ለሳምንት ያህል ተዘግቶ ነበር። አሁን የአየሩ ሁኔታ በደህና ተመልሷል። እኔም ወደ ስቱዲዮ ብቅ ብያለሁ። ይህ የብሊዛርድ ስቶርም ብዙ ዓመታትን እየቆጠረ የሚመጣ ሲሆን ተመልካቾቻችን የግንቦት 7ና የኢሳት ብሊዛርድ ውሸት ግን ያለማቋረጥ ቀጥሏል። ተመልካቾቻችን በዛሬው ዝግጅት የማያልቀው የግንቦት 7ና የኢሳትን ብሊዛርድ ውሸት በተመለከተ ከመረጃ ጋር ዝግጅት ይዤ ቀርቤያለሁ። እንደምትገረሙ ተስፋ አደርጋለሁ። ተከታተሉ። ተመልካቾቻችን ባለፈው ጁላይ ወር የግንቦት 7 ሊቀመንበር ፕሮፌሰር ብርሃኑ ነጋ ለአንዴም ለመጨረሻ ጊዜ የኢህአዴግን መንግስት ከስልጣን በትጥቅ ትግል እስከሚያወርድ ድረስ የአሜሪካንን ሀገር ያማረ ስራውን ለቆ ጠቅሎ አስመራ መግባቱን በተለመደው የኢሳት ሰበር ዜና ሰምተን ነበር። ብርሃኑ ነጋ ስራውን ጥሎ ወደ ኤርትራ ገባ ብለው በነገሩን አንደበታቸው አሁን ደግሞ ኢህአዴግ ከስልጣን ሳይወርድ እንደገና ብርሃኑ ነጋ ወደ ዋሽንግተን ዲሲ የጦር ሜዳ መመለሱን ነግረውናል። ከኢሳትም ሰበር ዜና ባሻገር ብርሃኑ ነጋ በድሎት ከሚኖርበት ኑሮና ብዙ ገንዘብ እየተከፈለው ከሚያስተምርበት ዩኒቨርሲቲ ስራ ለቆ ለአንዴም ለመጨረሻ ጊዜ ወደ ኤርትራ መግባቱን በተለያዩ ድረገጾችና ሶሻል ሚዲያዎች ሰምተናል። የግንቦት 7ና የኢሳት ብሊዛርድ ውሸት የሚያበቃው መቼ ይሆን? ብርሃኑ ነጋ ወደ ኤርትራ ጦር ሜዳ መዝመቱን የግንቦት 7 ልሳን የሆነው የኢትዮጵያ ሳተላይት ቴሌቪዥን ወይንም ኢሳት ሰበር ዜና ብሎ የነገረን በዚህ መልክ ነበር። ተመልካቾቻችን ሰበር ዜና አለን። የአርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋ ኤርትራ ገቡ። ለኢሳት የደረሰው ዜና እንደሚያመለክተው ዶክተር ብርሃኑ ነጋ ወደ ትግሉ ቦታ ያመሩት ትግሉ መሪዎቹን በቅርብ የሚፈልግበት ወሳኝ ደረጃ ላይ በመድረሱ እንደሆነ ተመልክቷል። ከዶክተር ብርሃኑ ነጋ በተጨማሪ ሌሎች የንቅናቄው አመራሮችም በተመሳሳይ ኤርትራ መግባታቸው የታወቀ ሲሆን ለኢሳት አስተያየታቸውን የሰጡ የንቅናቄው አመራር የዶክተር ብርሃኑን ወደ ትግል መውረድ አረጋግጠዋል። ከ6 ወር በኋላም ደግሞ ስለ ብርሃኑ ነጋ ወደ ዋሽንግተን ዲሲ ጦር ሜዳ መመለስ ኢሳት በዚህ አይነት መልክ ነበር የነገረን። የአርበኞች ግንቦት 7 ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ ለአጭር ጊዜ ቆይታ አሜሪካን ገቡ። ከንቅናቄው ህዝብ ግንኙነት ክፍል ለኢሳት የተላከው መረጃ እንደሚያመለክተው ፕሮፌሰር ብርሃኑ ነጋ ከድርጅታቸው ስራ ጋር በተያያዘ የአጭር ጊዜ ቆይታ ለማድረግ ከኤርትራ በቀጥታ ዛሬ ዋሽንግተን ዲሲ መግባታቸው ታውቋል። ፕሮፌሰር ብርሃኑ ነጋ አሜሪካን ሀገር ፊላደልፊያ ከተማ በሚገኘው ባክኔል ዩኒቨርሲቲ በአመት $100,000 በላይ የሚያገኝበትን የአስተማሪነት ስራውን ለቆ የኢትዮጵያን ህዝብ ነፃ ሊያወጣ ወደ ኤርትራ ገባ ተብሎ የተነገራችሁ በጣም አይን ያወጣ ውሸት ነበር። ከኢሳት ብሊዛርድ ውሸት ባሻገር etiomedia.com በጁላይ 24 2015 በለቀቀው ዜና እንደዚህ ብሎ ነበር። ብርሃኑ ነጋ leader of patriotic ግንቦት 7 on Saturday bid farewell to his career as an economics professor here in America to lead
struggle in Africa against the despotic regime in Addis Ababa, Ethiopia. News of Brahanu's life being turned into a combatant came as a surprise for many, because they never thought the Bucknell University professor would give up his life to enter the harsh world of armed insurrection on an African soil. ይላል። እንዲሁም የግንቦት ሰባት አመራር አባል የሆነው ነአምን ዘለቀም ስለ ብርሃኑ ነጋ በቋሚነት ወደ ኤርትራ መግባቱን በሚመለከት እንዲህ በማለት ነግሮን ነበር። ሊቀመንበሩ በቋሚነት ወደዛ ሌሎችም አመራሮች ወደዛ ስለሚሄዱ ቀዳሚ ቡድን መላክ ስለነበረበት በቀዳሚ ቡድኑን በመምራት እዛ በመገኘት እዛ ያሉ የተለያዩ ስራዎችን ድርጅታዊና ሌሎችም ይፋ የማይሆኑ በርካታ ስራዎችን ከኤርትራ መንግስት ጋር የሚደረጉና በውይይት ደረጃ መነጋገር ያለብን ጉዳዮች በርካታ ነበሩ። እነሱን ለማመቻቸትና እንግዲህ እነኝህን ተግባራት ሁሉ ለመፈጸም ነው ዋና ተልዕኮ የነበረው። ስራ አያልቅም። ነገር ግን ሚሽን ደረጃ የሄድኩበትን ተልዕኮ አጠናቅቄ ተመልሻለሁ። ቋሚነት ውጭ ያሉ አሉ፣ በቋሚነት ውስጥ ያሉ አመራሮች አሉ፣ ሊቀመንበሩን ጨምሮ ሌሎችም ከውጭ ሄዱ። እኛ ደግሞ የተወሰኑ ሰዎች እዛም እዚህም እየሆነን የምንሰራቸው ስራዎች አሉ። ይሄ ግልጽ መሆን አለበት። በሬ ወለደ የሚሉት ውሸትም ሲቀጥል ደግሞ ሌላኛው የአርበኞች ግንቦት ሰባት ከፍተኛ አመራር አባል የሆኑት ዶክተር ታደሰ ብሩም ከቮይስ ኦፍ አሜሪካ ለቀረበላቸው ጥያቄ ብርሃኑ ነጋ የዩኒቨርሲቲ ስራቸውን ለቀው በቋሚነት ወደ አስመራ መዝመታቸውን ሲናገሩ እንዲህ በማለት ነበር። ከአርበኞች ግንባር ጋር የተዋሃደው ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የፓርቲው አመራር አባላት ወታደራዊ ትግል ለማካሄድ ወደሚንቀሳቀሱባት ኤርትራ ጠቅልለው መሄዳቸውን የአመራር አባላቱ አስታወቁ። ቁጥራቸው ይፋ ያልተደረገ የአርበኞች ግንቦት ሰባት አመራር አባላትን ይዘው ዶክተር ብርሃኑ ነጋ ወደ ኤርትራ ያመሩት ሌሎች አማራጮችን ጨምሮ በወታደራዊ ትግልና ህዝባዊ ንቅናቄ የኢትዮጵያን ገዢ ፓርቲ ለማስወገድ መሆኑን የአመራር አባላቱ ጨምረው ይናገራሉ። ዶክተር ብርሃኑ በአሁኑ ሰዓት ትግሉ የሚገኝበት ቦታ ላይ ይገኛል። እዛው ያለበት ቦታ ላይ ዋነኛው ትግሉ በአጠቃላይ እንግዲህ አርበኞች ግንቦት ሰባት ሁለገብ ትግል ዘርፍ ነው የሚከተለው እና ከነዚህ ከሁለገብ ትግሎች አንዱ በህዝባዊ አመጽ ስርዓቱን መቀየር የሚል ነው እና ይሄንን የሚያደርጉበት ቦታ ላይ ያሉ ወገኖቻችን ጓዶቻችን የሚገኙበት ቦታ ተገኝተዋል። ፎቶግራፎች ላይ የታዩት አስመራ ከተማ ውስጥ እንደገባ ነው። ግን ከዛም አልፎ ጓዶቻችን ወዳሉበት በረሃ ይሄዳል ብዬ ገምታለሁ። በአሁኑ ሰዓት ራሳቸው ያው ትግሉ የሚጠይቅበት ቦታ ላይ ጓዶቻችን ያሉበት ቦታ ላይ ለመታገል ነው የገቡት፣ ለመሞት ነው የገቡት። ያ ትግሉ የሚጠይቀው ቦታ ውስጥ ይገኛሉ። እዛ ነው የሄዱት። እዛ ነው የምናገኛቸው ብዬ ገምታለሁ። አንድ ልገልጸው የምችለው ነገር ከፍተኛ አመራሩ ይሄ ማዕከላዊ ኮሚቴ የሚባለው ዋነኛው አመራር ያለው ሙሉውን በተሟላ ሁኔታ ያለው እዛ ሆኗል። አሁን በአሁኑ ሰዓት የንቅናቄው ከፍተኛ አመራር እዛ እንዲገኝ ተደርጓል። ጥቂት በማስተባበር ስራ ላይ የሚሰሩ በሌላ ቦታ ከሚኖሩት በስተቀር ተጠቃሎ ገብቷል። ለምን ያህል ጊዜ ነው የሚቆዩት? ወደ ዩናይትድ ስቴትስ የሚመለሱበት ነው ወይስ ጠቅለው ነው ያመሩት ወደ ትግሉ ቦታ? ወደ ትግሉ ቦታ ነው ያመሩት። ትግሉ እስኪያበቃ ድረስ እዛው ይቆያሉ። ትግሉ በድል እስከሚጠናቀቅ ድረስ እዛው ይቆያሉ። በሙሉ ነው የሄዱት፣ ለመታገል ነው የሄዱት። ዶክተር ብርሃኑ ነጋ እንግዲህ እንደሚታወቀው በፔንሲልቬኒያ ግዛት በሚገኘው በክኒል ዩኒቨርሲቲ ውስጥ በምጣኔ ሀብት ፕሮፌሰርነት ሲሰሩ የቆዩ ናቸው። ስራቸውን ለቀው ነው የአርበኞች ግንቦት ሰባትን ትግል ለማስተባበር ወደ ኤርትራ እንደዚሁም ወደ ሌሎች አካባቢዎች ትግሉ ይካሄዳል ወደ ተባለበት አመሩ የሚሉ ዘገባዎች ሲገለጹ የነበረው። ስለዚህ ምን የሚያውቁት ነገር አለ? ስራቸውን ለቀው ነው ያመሩት ወደዛ ዶክተር ብርሃኑ ነጋ? አዎ እንግዲህ የአስተዳደራዊ ጉዳዮች እንዴት እንድታቀም ነገር ግን ስራውን ለቆ ድሮም እኮ ስራውን ሲሰራ ዋነኛው ስራ ትግል ይሄኛው በሌላ የሚሰራው ስራ ነበር። ነገር ግን አንዱ ነገር አሁን ሙሉ ጊዜውን ለዛ ለመስጠት ነው። ስለዚህ እዚህ ያለውን ስራውን እዛ ሆኖ የሚሰራበት ምንም ነገር የለም። ያው ስለዚህ ስራውን ለቆ ነው የሄደው። እኔም በእርግጥም ፕሮፌሰር ብርሃኑ ነጋ ስራውን ጥሎ ወደ ኤርትራ መግባቱን ለማረጋገጥ የባክኔል ዩኒቨርሲቲ ኮሚኒኬሽን ዳይሬክተር ለሆነው አንዲ ሄርሽ ኢሜይል ልኬለት ነበር። ዶክተር ብርሃኑ ነጋም ኤርትራ የገባው ጁላይ 17 2015 ነበር። የባክኔል ዩኒቨርሲቲ የኮሚኒኬሽን ዳይሬክተር አንዲ ሄርሽም በጁላይ 22 2015 በላከልኝ ኢሜይል ዶክተር ብርሃኑ ነጋም የባክኔል ዩኒቨርሲቲ ሰራተኛ እንደሆነና ስራውን እንዳለቀቀ አረጋግጦልኛል። ከባክኔል ዩኒቨርሲቲ ኮሚኒኬሽን ዳይሬክተር
አንዲ ሄርሽ የተላከልኝንም ኢሜይል ያው በስክሪኑ ላይ ታነቡታላችሁ። እንዲሁም ዶክተር ብርሃኑ ነጋ አስመራ ከገባ ከ3 ወር በኋላ አሁንስ የዶክተር ብርሃኑ ነጋ የሥራ ሁኔታ እንዴት ነው ብዬ በድጋሚ ለአንዲ ሄርሽ በጠየቁት መሰረት የባክኔል ዩኒቨርሲቲ ኮሚኒኬሽን ዳይሬክተር የሆነው አንዲ ሄርሽም በኦክቶበር 23 2015 በላከልኝ ኢሜይል ዶክተር ብርሃኑ ነጋ በባክኔል ዩኒቨርሲቲ የኢኮኖሚክስ ዲፓርትመንት ውስጥ ሰራተኛ መሆኑን በድጋሚ ያረጋግጦልኛል። ከባክኔል ዩኒቨርሲቲ የኮሚኒኬሽን ዳይሬክተር አንዲ ሄርሽ ከላከልኝ ኢሜይል በተጨማሪ እዚህ ስክሪኑ ላይ እንደምታዩት የባክኔል ዩኒቨርሲቲ ዳይሬክተር ብርሃኑ ነጋ አሁንም የዩኒቨርሲቲ ሰራተኛ እንደሆነም ያረጋግጣል። ታዲያ ፕሮፌሰር ብርሃኑ ነጋ አሁንም የባክኔል ዩኒቨርሲቲ ሰራተኛ ከሆነም እንዴትስ ስራውን ጥሎ ለ6 ወራት ያህል አስመራ ሊቀመጥ ቻለ? ተመልካቾቻችን እንግዲህ ትልቁ የኢሳትና የብርሃኑ ነጋ በሬ ወለደ አይን ያወጣ ብሊዛርድ ውሸት እዚህ ላይ ነው። ብርሃኑ ነጋ ወደ ኤርትራ ከመሄዱ በፊት በባክኔል ዩኒቨርሲቲ ደንብና ሕግ መሰረት የዓመት ፍቃዱን ካስተካከለና ወደ ዩኒቨርሲቲው የአስተማሪነት ስራውም እንደሚመለስ በሚገባ በደንብ ካረጋገጠ በኋላ ወደ ኤርትራ ለጉብኝት ሄደላቸው እንጂ የግንቦት 7 አመራር አባላትና ኢሳት እንደነገሩን ፕሮፌሰር ብርሃኑ ነጋ ስራውን ለአንዴም ለመጨረሻ ጊዜ ለቆ ኤርትራም አልሄደም። ባክኔል ዩኒቨርሲቲ በፍቃድ ላይ ያሉትን የዩኒቨርሲቲ ሰራተኞችን በየጊዜው ይፋ ያደርጋል። በዚህም መሰረት በ2015 በ2016 የትምህርት ዘመን እረፍት ላይ ወይንም ኦን ሊቭ ላይ ያሉትን የዩኒቨርሲቲውን ሰራተኞች ባክኔል ዩኒቨርሲቲ ይፋ አድርጎታል። ተመልካቾቻችን እንደተለመደው እኔ ያገኘሁትን መረጃ ለእናንተም ሳላሳይ አላልፍምና ይህ በስክሪኑ ላይ የምታዩት መረጃ የባክኔል ዩኒቨርሲቲ በ2015 በ2016 ዓ.ም በፍቃድ ላይ ወይንም ኦን ሊቭ ላይ የሆኑትን ሰራተኞች ስም በድረ ገጹ ላይ በግልጽ ያስቀመጠውን ነው። ተመልካቾቻችን ከነዚህም የዓመት ፈቃድ ከወሰዱት ወይንም ኦን ሊቭ ላይ ከሆኑት የባክኔል ዩኒቨርሲቲ ሰራተኞች መካከል ለኢትዮጵያ ሕዝብ ዴሞክራሲ ለማምጣትና ለመታገል የሚያምረውን የዩኒቨርሲቲ ስራውን ለሕዝብ ሲለቆ ወደ ኤርትራ ገባ ተብሎ የተነገረለት የአርበኞች ግንቦት 7 ሊቀመንበር የአርበኛው የብርሃኑ ነጋ ስም ይገኝበታል። ብርሃኑ ነጋም ዩ አር በስትድ። ተመልካቾቻችን ቲጂ ቴሌቪዥን ተወዳጅነትን ያገኘው ተጨባጭ ማስረጃ ይዞ ለሕዝብ ስለሚቀርብ ነውና ይህንን መረጃ ለምትጠራጠሩ ደግሞ እናንተም በባክኔል ዩኒቨርሲቲ ድረገጽ ውስጥ በመግባት ማየት ትችላላችሁ። ይህንን መረጃ ራሳችሁ በባክኔል ዩኒቨርሲቲ ድረገጽ ገብታችሁ ማየት ከፈለጋችሁ በመጀመሪያ ወደ ዩኒቨርሲቲው ድረገጽ ወይንም ዌብሳይት ማለትም www.baknel.edu ከገባችሁ በኋላም ከዛም እንደምታዩት በስተቀኝ ባለው ክፍት ቦታ ላይ ፋካልቲ ኦን ሊቭ ከጻፋችሁ በኋላም ሰርች ኦል ኦፍ ባክኔል ኢዲዩን ስትጫኑ ፋካልቲ ኦን ሊቭ አካዳሚክ ይር 2015-16 የሚል ውጤት ይመጣላችኋል። ከዛም የመጣላችሁን ውጤት ማለትም ፋካልቲ ኦን ሊቭ አካዳሚክ ይር 2015-2016 የሚለውን ስትጫኑ ደግሞ ለሕዝብ ሲል ያማረ ስራውን ጥሎ ለትግል አስመራ ገባ ተብሎ እንደ ጉድ የተነገረለትን የብርሃኑን ነጋ ስም ታገኛላችሁ። ተመልካቾቻችን ከዚህ የበለጠ ሌላ መረጃ የምትፈልጉ አይመስለኝም። ዶክተር ብርሃኑ ነጋ ስራውን ለቆ ወደ ኤርትራም አልሄደም። እንደ ማንኛውም ሰራተኛ ወደ ስራ የሚመለስበትን የፍቃድ ሁኔታ በደንብ አስተካክሎ ለጉብኝት አስመራ ሄደ እንጂ በኢሳትና በግንቦት 7 አመራር አባላት እንደተነገረን ብርሃኑ ነጋ የዩኒቨርሲቲውን ስራ ለቆ ለመዋጋት ወይንም ለመታገል አስመራም አልሄደም። ብርሃኑ ነጋ በፍቃድ ላይ ወይንም ኦን ሊቭ ላይ ቢሆንም
አሁንም የባክኔል ዩኒቨርሲቲ ሰራተኛ ነው። የፍቃዱ ጊዜ ወይም ደግሞ የወሰደው ሊቭ ሲያልቅ ዶክተር ብርሃኑ ነጋ ወደ ዩኒቨርሲቲው ስራ ይመለሳል። ታዲያ እንደዚህ አይነት አይን ያወጣ በሬ ወለደ እያሉ ህዝቡን ሲዋሹ እንዴትስ አድርገው ለሀገሬ ኢትዮጵያና ለህዝቧ ሊያስቡ ይችላሉ? ለኢትዮጵያ ህዝብ ካሰቡ ለምን ይዋሻሉ? ለምን ይዋሻል? ለምን ይዋሻል? ለምን ይዋሻል? ለምን ይዋሻል? ለምን? እንዲሁም ተመልካቾቻችን ቀደም ብሎ ዶክተር ብርሃኑ ነጋ በአውሮፓ ህብረት ተጋብዞ ለአውሮፓ ህብረት አባላት ንግግር አደረገ ብለው የተለመደውን አይን ያወጣ ውሸት ለቀው ነበር። ይህንንም በሬ የወለደ ውሸት ለማጠናከር ዶክተር ብርሃኑ ነጋም በአና ጎሜዝ ብቻ እንደተጋበዘ እያወቀ የአውሮፓ ህብረት አባላት ጠርተው ነው ሲል ለቮይስ ኦፍ አሜሪካ በሰጠው ቃለ ምልልስ ተናግሯል። የአውሮፓ ህብረት በኢትዮጵያ ላይ ትልቅ ስቴክ አለው። ብዙ ገንዘብ የሚያጠፋበት ሀገር ነው። የሀገር ደግሞ ወዴት እየሄደ ነው የሚለውን ነገር ማወቅ ይፈልጋሉ። ኤርፎር አንድ አቅጣጫ መረጃ ብቻ ይዘው አይደለም የሚንቀሳቀሱት። እንደሚታወቀው ከዛ አንጻር ነው በዚያ በኩል የሚቀርቡ መረጃዎችን ለመስማት ነው እኔም የጠሩኝ። ለምን ይዋሻል? ለምን ይዋሻል? ለምን? ውሸት እንደሆነ መጋለጡ ላይቀር እውነትን ተናግሮ ከመሸበት ማደር። በአውሮፓ ህብረት አባላት ፊት ንግግር አደረገ እያሉ የሚያሳዩን ቪዲዮ ይህን ነበር። አሁን ደግሞ የአውሮፓ ፓርላማ በኢትዮጵያ ጉዳይ ላይ ሲወያይ የሚያሳዩን ቪዲዮ ይህ ነበር። በእርግጥም የአውሮፓ ህብረት አባላት በኢትዮጵያ ጉዳይ ላይ ሲወያዩ የሚያሳየው ቪዲዮ እውነት ነበር። ታዲያ እነዚህን ሁለት ቪዲዮዎች አይታችሁ ብርሃኑ ነጋ በአውሮፓ ፓርላማ ተጋብዞ አውሮፓ ፓርላማ ፊት ንግግር አደረገ የሚሉት በሬ የወለደ መሆኑን በቀላሉ ለመረዳት አያዳግታችሁም። ከሁሉም በላይ ግን የአውሮፓ ህብረት ቃል አቀባይ እና የፕሬስ ክፍል ዋና ኃላፊ የሆኑት ማርጆሪ ቫን ደር ብሩክም ባደረኩላቸው ቃለ መጠይቅ ብርሃኑ ነጋ በአውሮፓ ፓርላማ እንዳልተጋበዘና ዝግጅቱም የአና ጎሜዝ የግል ዝግጅት መሆኑን በደንብ አረጋግጠዋል። ተመልካቾቻችን ብርሃኑ ነጋና ሌሎች የግንቦት ሰባት አመራር የሚባሉት እነ ኤፍሬም ማዴቦና ነአምን ዘለቀ ድል እስከሚቀናጁ ድረስ ወደ አስመራ በቋሚነት መሄዳቸው ቀርቶ ተራ በተራ አስመራን ለቀው ወደ ዋሽንግተን ዲሲ ጦር ሜዳም ተመልሰዋል። አቶ ሞላ አስገዶም ጋዜጣዊ መግለጫውን በሰጠበት ጊዜ በደንብ ነግሮናል። እንታገላለን እያሉ ከአውሮፓና ከአሜሪካ ይመጡና ለሽንት እንኳን ደጅ ለመውጣት በጣም ይፈራሉ። ከዛም ብዙ ሳይቆዩ ወደ መጡበት ይመለሳሉ ብሎናል። እስቲ አድምጡት። ብዙ ሰዎች መጥተው ነበርና ተደራጀ ሲባል መሬት ላይ እንደዚህ ኃይል ጀምረናል ምናምን ሲባል እንዳርጋቸው ወንድም አለ ብዙነህ የሚባል እነ ዶክተር ታደሰ ብሩ ምናምን ብዙ መጡና ቅድም ያልኳቸው ሰዎችም እነ አበበ ቦጋለ ምናምን የሚባሉ ጠቅላላ ተጠርንፈው መጡና ትግል ተጀመረ ተብሎ ነው የተወሰነ አንድ ሳምንት ምናምን ከቆየ በኋላ እነሱ እንሄዳለን ሲሉ እዛ የመጡት ለመታገል ሁላችን እንሄዳለን አሉ። ስለዚህ እኛ እቃችን ጠቅለና እንዳርጋቸው ላይ ነው ነገረኝ። ስለዚህ እንሄዳለን ያለው መሄድ አለባቸው እኔም እሄዳለሁ። የመጣው ሰው ከሄደ ታዲያ እንዴት ነው? ሌላውስ ትንሽ አንድ ሁለት ሶስት ወር ከቆየ በኋላ እሄዳለሁ ካለስ ምንድነው የምታደርጉት? ምናልና ከዛ አንዱ እየሄዱ ወደ ሱዳን የገቡ ሰዎች በጣም ብዙ ናቸው። በነገራችን ላይ ሲመጡ ግን ያሰቡት ነገር ምን እንደቀሰቀሳቸው እኔ አላውቅም። ግን ሲመጡ ግን ልክ በሶስት ወር ውስጥ በቃ በአንድ ጊዜ የሚቀየር ነገር ነው የመሰላቸው። በእርግጥም አቶ ሞላ አስገዶም እንዳለው እነዚህም የአሜሪካ ጦረኞች ከዚህ የተለየ ምንም አላደረጉም። እነ ብርሃኑ ነጋ የኢትዮጵያን ሕዝብ ነፃ የምናወጣበት ትግላችን የመጨረሻው ምዕራፍ ላይ ደርሷል፣ ከእንግዲህ ወዲህ የምንገናኘው አዲስ አበባ ላይ ነው ብለው ተናግረው ኤርትራ ከገቡ በኋላ
መገናኛቸው አዲስ አበባ መሆኑ ቀርቶ ይኸው እንደገና ወደ ለመዱት የፖለቲካ ጨዋታ ወደሚያደርጉበት ዋሽንግተን ዲሲ ተመልሰው ተገናኝተዋል። በጣም ቀልደኞች ናቸው። ኤፍሬም ማዴቦ የግንቦት 7 አመራር አካል አስመራ በነበረበት ወቅት እዚህ አስመራ የመጣሁት ለትግል ነው በማለት ተናግሮ ነበር። ስሙን ማን ሊበል ራሳቸውን ቢያስተዋውቁልን ለተመልካቾቻችን። ስሜ ኤፍሬም ማዴቦ ይባላል። የአርበኞች ግንቦት 7 አባል ነኝ። እዚህ ቦታ የመጣሁት ለትግል ነው። እዚች ቦታ ደግሞ መድረኩ ላይ ቆምኩት ከኔ ጋር አብረው የሚታገሉ ኢትዮጵያውያንን እናንተን ለማየት ነው። አቶ ኤፍሬም ማዴቦ ትግሉ አልቆ ይሆን ወደ ዋሽንግተን ዲሲ የተመለሰው? ኤፍሬም ማዴቦም እዚህ ዋሽንግተን ዲሲ ተመልሶ ከመጣ በኋላ እኔ የሞቀውን የአሜሪካን ኑሮ ትቼ በረሃ የገባሁት ኢትዮጵያ እንዳትበታተን ነው ይለናል። ዋሽንግተን ዲሲ ውስጥ ተቀምጦ በረሃ ገባው እያለ ኤፍሬም ማዴቦ ሲናገር የሚለውን እየሰሙ የሚያጨበጭቡት የሚያስብ አእምሮ የላቸውም። ካለ እርምጃ አይሆንም። እኔ ኢትዮጵያ እንዳትበታተን ስለምፈልግ ብቻ ነው ልጄን 6 ፊገር ሳላሪ ብዙ ሰው የሚጓጓለት ሳላሪ ትቼ የሄድኩት የሞቀውን የአሜሪካ ትቼ የሄድኩት ኢትዮጵያ እንዳትበታተን ስለምፈልግ ብቻ ነው። ኢትዮጵያ እንዳትበታተን የምንፈልግ ሰዎች እርግጠኛ ነኝ ሁላችሁም እንደኔ በረሃ መግባት የለባችሁም። ምክንያቱም ትግሉ በሁሉም ቦታ ነው። እኔ እስከማውቀው ድረስ ዋሽንግተን ዲሲ ውስጥ በረሃ እንዳሌለ ነው። ኤፍሬም ማዴቦ ለወራት ያህል አስመራ ቆይቶ ከተመለሰ በኋላ ኢትዮጵያ እንዳትበታተን በረሃ ገባው ካለን ለ20 ዓመታት ያህል በረሃ ቆይተው ደርግን የታገሉትና የገረሰሱት ታጋዮችስ ምን ይሉን ይሆን? ኢትዮጵያን አይደለንም የራሳችንን ሀገር የራሳችንን መንግስት እንመሰርታለን እያሉ ኢትዮጵያን ለመገነጣጠል በቀንደኝነት ከሚታገሉት ድርጅቶች ጋር እነ ኤፍሬም ማዴቦ እጅና ጓንት ሆነው እየሰሩ ኢትዮጵያ እንዳትገነጣጠል ነው የምንታገለው ሲሉ ማንን ለማሞኘት ይሆን? የኢትዮጵያ ሕዝብ እንደሆነም አይሞኝላቸውም። በደንብ አቆባቸዋል። እነዚህ የመጀመሪያ የመናገር ነፃነት ምን እንደሆነ የማይገባቸው በምንም አይነት ለኢትዮጵያ ለውጥ ማምጣት አይችሉም። ተመልካቾቻችን፣ በዚህ ቴሌቪዥን የሚወጡት ፕሮግራሞች የምወስነው እኔ ነኝ። ሌላ ማንም አያዘኝም። እኔ የኢትዮጵያን መንግስት አትቃወሙ አልልም። ነገር ግን ኢህአዴግን እንቃወመን እያላችሁ ሀገሬን አትንኩ ነው የምለው። የአሜሪካን ሀገርን ህግ እያከበርኩ የመናገር ነፃነትን በመጠቀም የማንንም ሰው ስም ያላግባብ ሳላጠፋ ሀገሬ ኢትዮጵያንና ህዝቧን የሚጠቅም ፕሮግራም አቀርባለሁ። እነዚህ የግንቦት 7 አባላት አመራሮችን ጨምሮ እኔ በማቀርበው የቲጂ ቴሌቪዥን ፕሮግራም በጣም እየተናደዱ እየተቃጠሉ የሚያደርጋቸውን አሳጥቷቸዋል። ከታች ያሉት የነ ቴዎድሮስ አጸያፊ ቃል ሲገርመኝ እንደነ ኤፍሬም ማዴቦ ያሉት የግንቦት 7 አመራር አባላት ደግሞ አነጋገራቸውም የተበላሸና ስለመናገር ነፃነት ምንም አይነት ፍንጭ ያሌላቸው ናቸው። ይህን ለማሳየት የሚልኩልኝን መልእክት መጥቀስ ይበቃል። የኔ ፕሮግራም በቲጂ ቴሌቪዥን ሆነ በኢንተርኔት በሚለቀቅበት ጊዜ እነዚህ የግንቦት 7 አመራር አባላት ነን የሚሉትም በደንብ ይደርሳቸዋል። ታዲያ አንድ ሰሞን ኢሳትን በተመለከተ ዝግጅት በለቀቁበት ጊዜ አቶ ኤፍሬም ማዴቦ የላከልኝ መልእክት እንዲህ የሚል ነበር። አንተ ሆዳም የወያኔ ባሪያ ምን አፋለህና ነው ስለ ኢሳት የምትጠይቀን? መጀመሪያ ከባርነት ራስን ነፃ አውጣና ከዚያ ራስህን ሆነ ቅረበን። አሁን በአካልም በመንፈስም ራስህን አይደለህምና ይህንን ለወያኔ ዘላለማዊነት የምትከፍተውን አስቀያሚ አፍ ዝጋ ብሎ ነበር። የግንቦት 7 አርበኞች ግንባር የአመራር አካል የሆነው ኤፍሬም ማዴቦ የላከልኝ መልእክት። እንዲሁም ኢትዮጵያ ኤምባሲ ፊት ለፊት የተደረገውን የግንቦት 7 አባላትን ተቃውሞ በተመለከተ ዝግጅት በለቀቁበት ጊዜም ኤፍሬም ማዴቦ እንዲህ በማለት ኢሜይል ልኮልኝ ነበር። አንተ የወያኔ አሽከር ከጌቶች ጋር ተነጋገር፣ ይህ ያንተን ቆሻሻ ነገር ወደ እኔ አትላክ የሚል ነበር።
አቶ ኤፍሬም ማዴቦ እጅግ በጣም ተሳስቷል። አቶ ኤፍሬም ማዴቦ ባሪያም ሆዳም አሽከር ቆሻሻ እያለ የተሳደበው እኔን መስፍን በዙን ሳይሆን የመናገር ነፃነትን ነው። ታዲያ ይሄ ለመናገር ነፃነት ቆም ያለው የሚለው የግንቦት ሰባት አመራር የሆነው ኤፍሬም ማዴቦ በእርግጥም እውነተኛ ስልጣን ቢኖረው ኖሮ የሚቻል አልነበረም። ለማንኛውም የፈለጉትን ቢናገሩ ቢሳደቡ ይንጫጫታል፣ ይቃጠሏታል እንጂ እኔ ጋር ምንም የሚያመጡት ነገር አይኖርም። እንግዲህ በተለይ አንዳንዶቻችሁ ተቃዋሚ የምትሉ በተለይ የግንቦት ሰባት ደጋፊዎች ይህንን መረጃ ይዤ ባቀረብኩት ፕሮግራም ከመናደድ ከመንቃጠልና እንደው ከመንጨርጨር እንደው ዝም ብላችሁ እንደ ሞኝና እንደ በግ ከምትነዱ እውነትን ይዛችሁ ብርሃኑ ነጋ አዲስ አበባ ድረስ ልትመራንና አዲስ አበባ 4 ኪሎ ልታስገባን የዩኒቨርሲቲን ስራህን ለቀህ ወደ አስመራ ለጦርነት እንደገባህ ነበር የተነገረን። ታዲያ አሁን እዚህ ዋሽንግተን ዲሲ ምን ትሰራለህ ብላችሁ ጠይቁት። ክቡራትና ክቡራን ተመልካቾቻችን እንግዲህ እስካሁን ድረስ የዶክተር ብርሃኑ ነጋን በተመለከተ ከአሜሪካ ኤርትራ፣ ከኤርትራ ወደ ዋሽንግተን ዲሲ ገባ የሚለውን በተመለከተ ከነመረጃው ብዙ አውርቻለሁኝ። በመጀመሪያ ይህንን በተመለከተ ኢትዮጵያ ከሚገኘው ዳዊት ከበደ ሁላችሁም ታውቁታላችሁ የአውራምባ ታይምስ ዳካም አዘጋጅ ጋር እየተነጋገርን ነበር። ብርሃኑ ነጋም ወደ ኤርትራ ሄደው በብዙ ሺህ በመቶ ሺህ ብር የሚቆጠር ደሞዙን ትቶ ስራውን ለቆ ሳይሆን ያው ፍቃዱን አመቻችቶ ከዛም በኋላም ወደ ስራው የሚመለስበትን አዘጋጅቶ እንደሆነ አሳይቻችኋለሁ። ይህንን በተመለከተ እንግዲህ በቀጥታም ዳዊት ከአዲስ አበባ መስመር ላይ ይገኛል። ዳዊት ከበደ እንግዲህ ይህንን በተመለከተ እስቲ አንተም ያለህን አስተያየት እንድሰጠኝ። መልካም አመሰግናለሁ አቶ መስፍን። እንግዲህ ቀደም ብለህ አንተም እንደገለጽከው ዩኒቨርሲቲው ዌብሳይት ላይ ሊንኩን በግልጽ ማንም ሰው መመልከት እንደሚችለው ሊቭ ላይ ያሉ የአካዳሚክ ስታፎችን ዝርዝር ሊስት አድርገዋል። እዛ ዝርዝር ውስጥ ከተጠቀሱት የዩኒቨርሲቲው ስታፎች መካከል እንግዲህ የዶክተር ብርሃኑ ስም አለ። ያው ዲፓርትመንታቸውን በግልጽ ተጠቅሰዋል። ያው ብዙዎቻችን እንደምናውቀው እንግዲህ አንድ ሰው በተወሰነ ጊዜ እንግዲህ ይወጣል። የ2015 2016 ሊቭ ላይ ያሉ የአካዳሚክ ስታፍ ባልደረቦቻችን ብለው ነው እንትናቸው ላይ ሊስት ያደረጉት። ይህ እንግዲህ ከመንገር ነው የሚጠንቀው ከዛ በፊት ከነበረው እንትን ጋር ከነበረው ዘመቻ ከነበረው ካምፔን ከነበረው ይሄ የምዕራቡ ዓለም ምቾት እና ለህዝብ ሲባል ምቾት የነበራቸውን ምቾት ቤተሰባቸውን ጥለው ወደ ትግል ሜዳ ወረዱ የሚለው በጣም ለረጅም ጊዜ እሳትን ጨምሮ በርካታ እዛ አካባቢ ያሉት ድረገጾች እና ብሎጎች ከባድ ነገር ሲሉ ነበር። በቅርቡ እናስታውሳለን። እነሱ ስላሉ አይደለም ኖርማሊ እነሱ እንኳን እንደዚህ አይነት ነገር ማጋነን ብዙ ነገርን በመፍጠር የተካኑ ናቸው። ግን ያኔ ከነበረው ከበረና ከነበረው ሰንጠረዥ አንጻር አሁን ዩኒቨርሲቲ ያረጋገጠልን መረጃ ፍጹም እንደማይገናኝ ነው እና አይ ቲንክ እንደዚህ አይነት ነገር ያው ዝም ብሎ ለጊዜው ብቻ በዕለት ዕለት የፕሮፓጋንዳ ግብአት ለሚፈልግ ህዝብ ብቻ መስማት የሚፈልገውን ብቻ ከመንገር ያለፈ ምንም መሬት ላይ የሌለና ዝም ብሎ ዲሲቪ ያደረጉ መኖር ነው። ከዚህ በፊት እንደምናውቀው ግንቦት ሰባት ሲመሰረት የተለያየ የጊዜ ገደብ ያስቀምጥ ነበር። 6 ወር በአንድ ዓመት ውስጥ
ወደ 8 ዓመት ገደማ ሊሆናቸው ነው ከተመሰረተ። እንግዲህ በዚህ 8 ዓመት ውስጥ ሱዳን ሪፎርምስ እንደገቡ ይታወቃል። እንግዲህ የዚህ ዓመት ደግሞ የነበረው ነገር መሪው ያልተሳተፈበት ትግል እንዴት ነው ትግል የሚሆነው የሚለውን ትችት ሪፊት ለማድረግ ሊቀመንበሩ በቃ ከዚህ በኋላ የአሜሪካን ምቾት ህይወት እንትን አድርገው ወደ ጫካ ገብተዋል፣ አስመራ ነው ያሉት ተብሎ ብዙ ነገር ሲባል ነበር። እንግዲህ በዚህ መሀል ነው የዚህ ዩኒቨርሲቲ መረጃ የወጣው ማለት ያን ያህል እንትን ሆኖ አይደለም። እውነተኛ ትግል እየተደረገ እንዳልሆነ ይታወቃል። ትግላቸው ሳይበር ላይ ነው ያለው፣ ትግላቸው ሶሻል ሚዲያ ላይ ነው ያለው፣ ትግላቸው ከስድብና ጸያፍ የሆኑ ነገሮችን ከመጻፍና ከመግለጽ ያለፈ ምንም ሌላ አይደለም። እሱ ላይ ነው በዋናነት ጠንክረው ትግል እያካሄዱ ከሆነ ትግላቸው እሱ ነው የሚባል ያንስስ እና ብዙ የተለየ ነገር አይደለም። አጥሩስ እሺ፣ አቶ ዳዊት እንግዲህ አንተም እዚህ ዋሽንግተን ዲሲ በነበርክበት ጊዜ ብርሃኑ ነጋን በደንብ ታውቀዋለህ። ውሸቱ ታውቃለህ፣ ይሄ የመጀመሪያው አይደለም። ብዙ ጊዜ ዋሽተዋል፣ አሁንም ይዋሻሉ፣ ወደፊትም ይዋሻሉ፣ የሚያቆሙ አይደሉም። ግን እንደዚህ የሚዋሹት በሬ ወለደ ብለው የሚዋሹት ለምንድን ነው? እነሱስ ይዋሹ የኢትዮጵያን ሕዝብ መናቅ አይሆንም ወይ? ለምንድን ነው የሚዋሹት? እንግዲህ ያው እዛ በነበርኩበት ጊዜ ያው በጥያቄ ላይ እንዳነሳኸው ዶክተር ብርሃኑን በቅርብ ከሚያውቁ ሰዎች መካከል ምን ያምናለሁ እሱም በተደጋጋሚ የገለጹት ነገር ነው። በተለያየ ጊዜ የግል ጥሩ ነበረን፣ ቀረቤታው ነበረን። ብዙ ነገሮችን ለመረዳት የነበረን ቀረቤታ ብዙ ነገሮችን እንድረዳ የሚያደርገኝ ነበር። እንግዲህ አንደኛ ከግንቦት ሰባት አንጻር፣ ሁለተኛ ከዶክተር ብርሃኑ ፐርሰናል እንትን አንጻር በሁለት መንገድ ነገሮችን ማየት ጥሩ ይመስለኛል። ዶክተር ብርሃኑ በጣም ማስመሰል ይችላል። ነገሮችን ድራማታይዝ ማድረግ፣ ዲሲዝ ማድረግ፣ ይህ የመልካም ቅነት አይነት ነገር በዚህ በጣም የተካነ ሰው ነው። እኔ ለዚህ አንድ ምሳሌ አድርጌ የምነግርህ ምንድን ነው፣ እዛ በነበርኩበት ጊዜ በነገራችን ላይ ሰጣ ገባ ውስጥ የገባ ነው። እኔ በነፃነት ከዚህ የተሰደድኩት አገር ውስጥ መስራት አልቻልኩም ብዬ ነገር ከሄድኩ በኋላ ግን እዛ ደግሞ ከደረስኩ በኋላ የባሰ እንደገና ሌላ ከዚህ የባሰ እንደገና ነገር ሲሆን ጊዜ የሙያ ነፃነትን ጥያቄ ውስጥ የሚከት ነገር ሲያጋጥምህ ሰጣ ገባ ውስጥ ገባለህ። በወቅቱ ብዙ አርቲክሎች ጻፉብኝ ነበር አስታውሳለሁ። አንዳንዶቹ የሚጻፉ አርቲክሎች ሲጻፉ ለምንድን ነው እንደዚህ የሚደረገው? እነዚህ ዌብሳይቶች የግንቦት ሰባት ኢንስትሩመንት እንደሆነ ይታወቃል። ግን በእነዚህ ዌብሳይቶች ላይ እንዲህ አይነት ካምፔን ደግሞ የፕሬስ ነፃነትን የሚጋፋ ካምፔን ሲደረግ ግንቦት ሰባት እንዴት ይላል? ለነፃነት ብለው የምትታገሉት? ይሄ አንዳንድ ፕራይቬት ኮንቨርሴሽን ሳደርግ በስልክ ከዶክተር ብርሃኑ ነው ፍጹም እንደማያምንበት ነበር የሚነግረኝ እዛ ጋር የሚጻፉ ነገሮች። በኋላ ግን አንድ አርቲክሎች በጣም የሚያስቀው ነገር እኔና ዶክተር ብርሃኑ በግል በስልክ ያወራናቸውን ነገሮች ጭምር እንዲህ ብሎ መለሰለት፣ እሱ እንደዚህ ብሎ ያወራው ስልክ ደውሎ የሚሉ ነገሮች ላይ ጻፉ ነበር። ከዚህ በፊት የምንፈዳው ነገር ምንድን ነው? እንግዲህ እኔና ዶክተር ብርሃኑ ነው ተደዋውለን የምንለዋወጠው ኮንቨርሴሽን ከሁለታችን ውጭ ማንም ሊያውቀው አይችልም። ስለዚህ አንድ ሰው በእርስ ደውሎ እንዲህ ያለው እሱ ደግሞ እንዲህ ብሎ መለሰለት ተብሎ አርቲክል ሲጻፍ በግልጽ እዚህ ጋር ፊት ለፊት አይ ይሄ ነገር ድረገጹ በራሱ መንገድ ነው እየጻፈ ያለው አዘጋጆቹ ናቸው እንትን የሚያደርጉት ትባላለህ። ሽፊያ ደግሞ እንደገና እኔ የዚህ አካል አይደለሁም ትላለህ። ከዛ ውጭ ደግሞ እንደገና አንተ ብቻ የምታውቀው ነገር ደግሞ እዛ ጋር በሌላ ሰው በስም ተጽፎ ታገኛለህ። እና ይሄ ዝም ብሎ የአንድ ሰው እንትን ሊሆን ይችላል። ግን ምንድን ነው ይሄ ትግላቸውን ምን እንደሚመስል ማሳያ ነው። የሚያደርጉት ትግል የሚያካሄዱት ትግል በእንደዚህ አይነት በማስመሰልና ዲሲል በማድረግ ብቻ እንጂ ከዛ ያለፈ ምንም ሊገባ የሚባል አይነት ነገር አይደለም። ኦኬ ይህንን መንግስት እንታገላለን ብሎ የሚያምኑ ከሆነ እነዚህ ሰዎች ከዚህ መንግስት በልጠው መገኘት መቻል አለባቸው። ከዚህ መንግስት የበለጠ ስትራቴጂ መንደፍ እንጂ
ለጊዜው ከሳምንት በኋላ የሚጋለጥ ነገር ከወር በኋላ የሚጋለጥ ነገር ዛሬ እንደዚህ እናደርጋለን ብለን ከወር በኋላ እንደገና ሌላ አይነት ታክቲክ ለጊዜው ገንዘብ የምትሰበስብበትና ለፈንድሬዚንግ የሚጠቅምህንና እንደው ብዙ ሁኔታ እንትን የሚያስብልን ነገር አድርገን ነገ እንደገና ደግሞ እሱን እንደገና በሌላ እንደገና የፕሮፓጋንዳ እንደገና መሸፈን ግን አይደለም። አይ ቲንክ በጊዜ ሂደት ውስጥ 8 ዓመት እና 9 ዓመት ቀላል ነገር አይደለም። ዛሬ ስልጣን ላይ ያሉ ሰዎች ግንቦት ሰባት አሁን ከተመሰረተ ቅድም እንዳልኩት 7-8 ዓመት ሆኖታል። ዛሬ ስልጣን ላይ ያሉት አካላት አጠቃላይ በትግል ያጠፉት ያህል ጊዜ ግማሹን ወስዶበታል። እስካሁን ግንቦት ሰባት ተመሰረተ ማለት ነው። ግን የዛ 50% ተጉዛው ላይ እስካሁን የሚለውን ነገር ካየ በጣም አስቂኝ ነው። እና ዝም ብሎ ጊዜ ማጥፋት ላይ እንትን አይደለም። ስልኩን ከመዝጋቴ በፊት እንደው ለመጨረሻ የምታስተላልፈው ካለም? መልካም እንግዲህ ስለጋበዝከኝ በጣም አመሰግናለሁ አቶ መስፍን አንተንም። ቅድም እንዳልከው ምንድን ነው እነዚህ ሰዎች በትክክል ለተሻለች ኢትዮጵያ የሚታገሉ ከሆነ ሁሌ የተሻለ ነገርን ነው ይዘው መምጣት ያለበት። ይሄ መንግስት ለኢትዮጵያ የሚበጅ መንግስት አይደለም ብለው ከሆነ ከዚህ መንግስት እኛ እንሻላለን ብለው ከሆነ እየታገሉ ያሉት ይሄ መንግስት አልመለሳቸውም ብለው የሚሏቸውን ነገሮች ማረም አለባቸው። ይሄ መንግስት የመለሳቸውን ጥያቄዎች መልሰው በመናድ አይደለም። ይብዛ የሚመስል ነገር ሰዎች ሀሳባቸውን በነጻ የሚገልጹበት አግባብ አለ። ያው እስከሚያንተ ነው ማለት ነው። ግን ይሄ መንግስት ይህንን የፕሬስ ነጻነት ጉዳይ በአግባቡ አልመለሰም ተብሎ በተወሰነ መልኩ የሚቀርበው ትችት እነሱ ያንን ሙሉ ነው ማድረግ ያለባቸው። ነገ የተሻለ ስርዓት ኢትዮጵያ ውስጥ መመስረት አለብን እስከሆነ ተስልበት። ነገር ግን የነሱ ችግር ምንድን ነው? በምን አይነት መልኩ ከነሱ የተለየ ሀሳብ ማራመድ በክህደትና እዚህ ምድር ላይ ምንም የመኖርነት እንደሌለውን ጭምር እስከ መንፈስ ድረስ ነው የሚደርሱት። እንደ ያንን የማድረግ አቅም ስለሌላቸው ነው እንጂ ከዛ የማይተናነስ ነገር ነው የሚያደርጉት። ይሄ የተሻለ ሀገር ስለመፍጠር የሚያስብ ሰው ወይ ቡድን ጠቃሚ ነገር አይደለም። ከኔ የተለየ አቋም ስላራመድክ ከምድረገጽ መጥፋት አለብኝ የሚል አካል ነገ የተሻለ የፖለቲካ ሲስተም፣ የተሻለ ዲሞክራሲ፣ የተሻለ ሀገር ይፈጥራል ብዬ አላምንም። ቅድም ያንተን ኤክስፔሪንስ የልዩም ኤክስፔሪንስ ያነሳንበት ዋናው ምክንያት የግል ጉዳያችንን ለተመልካች ለመግለጽ ሳይሆን እንደ በቀላሉ በትንሹ እንደዚህ አይነት ነገር እንኳን ቶለሬት ማድረግ የማይችሉ ሰዎች መሆናቸውን ቃላቸውን የማያከብሩ ስለ ፕሬስ ነጻነት፣ ስለ ዲሞክራሲ፣ ስለ መልቲ ፓርቲ መኖር ይናገራሉ። ነገር ግን ከዛ ውጭ እነሱ ደግሞ በተግባር የሚያደርጉት በጣም ጸረ ዲሞክራሲያዊ የሆነ አካሄድ እንደሚከተሉ ይታወቃል። እና አይ ቲንክ ትግል ውስጥ ከሆነ ያለት ማንም ሰው እኛም እንደዚህ ጋር ኢትዮጵያን ወደ ተሻለ ደረጃ ሊያሸጋግሩ ከሆነ እየታገሉ ያሉት ኦኬ ዛሬ ሚኒስትሩ ከዛ ውጭ ግን ዝም ብሎ አይነት ቀልድ እንትን አይደለም። እና እኔ ከቀልድ የዘለለ ምንም ነገር ነው ያላምንም። እና በጣም ይህን ለማለት የምችለው ስለዚህ በስቲ ማለት ነው። ዳዊት በጣም አመሰግናለሁ። በተለይ ይህ የባክኔል ዩኒቨርሲቲን በተመለከተ ስላክልኝ መረጃ በጣም አመሰግናለሁ። ያው ቅድም እንደነገርኩ በባክኔል ዩኒቨርሲቲ በደንብ ተረጋግጧል። እንግዲህ እንደዚህ መረጃ እየተለዋወጥን እንቀጥላለን። በጣም አመሰግናለሁ ዳዊት ስለምታደርገው ነገር ሁሉ። አሁንም ወደፊት እንደዚሁ የቲጂ ቴሌቪዥን ደንበኛ ሆነ እንደምትቀጥል በጣም ተስፋ አደርጋለሁ። ዳዊት ከበደ የአውራምባታይምስ.com አዘጋጅ እና ባለቤት በጣም አመሰግናለሁ። ደህና ሁንልኝ። ይህንን በተመለከተም ወደ አምስተርዳም ኔዘርላንድስ በመደወል በዚሁ በቲጂ ቴሌቪዥን ላይ በተደጋጋሚ እየቀረበም አስተያየቱን የሚሰጠኝን አቶ እስራኤል ገደቡን ወይም ኢዛናን መስመር ላይ አቅርቤዋለሁ። እንግዲህ አቶ ኢዛና
ሰምታል። እስቲ ይህንን በተመለከተ እንደው አጠር ባለ ሁኔታ የሚሰማህንና እንደዚህ አይነት አይን ያወጣ በሬ ወለደ ውሸት ለምንድን ነው ለህዝብ የሚነገረው? እስቲ ይህንን በተመለከተ ለተመልካቾቻችን የምትለውን እንስማ። ይዛና ጥሩ ነው። እንደው በጣም የሚገርመውና የሚደንቀው ነገር መስፍን መቼም እንደዚህ አይነት ነገር አዲስ ነብይ አላስብም። ኢትዮጵያን እንደዚህ አይነት ነገሮችን ነው እያየን እየተመለከትን ሀገራችንን ህዝባችንን መከራና ስቃይ የሚገባበት እንዲህ አይነት ውሸታሞች፣ እንዲህ አይነት ቆርጦ ቀጥሎች፣ እንዲህ አይነት የፖለቲካ እሽሩድ ያላቸው ሰዎች ወደ ኢትዮጵያ ላይ በማድረጋቸው ነው። ይሄ ቀደም ልናየው ልንመለከተው የሚገባ ጉዳይ ነው እና ዶክተር ብርሃኑ ምስላሽ የመጀመሪያው አይደለም። ልደቱ የተናገረው ነገር ማስታወስ ይቻላል። አሁን ጨዋታ ነው የሚጫወተው፣ ነገ ይጫወታል። እሱ የሄደው በፍቃድ እንደሆነ ያው እንግዲህ ዶክሜንቱ አንተ ደርሷል፣ አይተዋል። አልፈቅዶ ነው ሰዓቱ ሲደርስ መጣ። ይሄን በቃ የኢትዮጵያን ህዝብ ምን ያህል ቢንቀው ነው? እኔ የሚገርመኝ ለምን አይደለም የኢትዮጵያን ህዝብ ምን ያህል ቢንቀው ነው? ምን ያህል የኢትዮጵያን ህዝብ በእውነት ትውልድ የለም ብሎ ያስባል? እንዲህ አይነት ስራ ሲሰራና ይሄ ሼም ነው። መስፍን እኔ ያየሁት የተመለከቱት ነገር ምንድን ነው? ነገም ከነገ ላይ ደግሞታል እነኝህ ሰዎች። ምንም የሚሆን ነገር አይደለም። እኛ እኮ ከመጀመሪያ ጀምረን ተናግረናል፣ አይተናል። በተለያየ አይነት መንገድ ስንናገር መቼም አንዳንድ እንግዲህ ብዙም የማዳመጥ ችግር ሳይሆን የጥላቻ ችግር ስላለበት አብዛኛው ሰው በፈለገው ነገር ግን ያቺ ሀገር በአስቲሟን ትደፋ ብቻ የምንፈልጋቸው ነገሮች ይሳኩ የሚል አስተያየትና አመለካከት ስላለው እንጂ እውነት ለመናገር ዶክተር ብርሃኑ ይሰራዋል ወይም ደግሞ በሰባት የሚያደርጋል ይህ የማይመስል ነገር ነው። ህሊና ያለው ሰው ግን ታምር ሊያምን አይችልም። በዚህ በተለይ በፖለቲካ ዓለም ላይ ገብቶ ብዙ መጽሐፎችን ያነበበ ብዙ ስለ ሀገሮች ያየ የሀገራችን የፖለቲካ ሁኔታ ያገናዘበ ሰው አያምንም። ነገር ግን ህጻናቶች ሊታለሙ ይችላሉ። ህጻናት ባይዘው በእድሜ ሳይሆን ጭንቅላታቸው እድሜያቸው ትልቅ እንዲሆን ቢማሩ እውቀትም ቢኖራቸውም የትምህርት ማዕረግ ቢኖራቸው ህጻናቶች ስለሆነ ጭንቅላታቸው ከህጻናት የበለጠ አያስቡም። ይህን ነገር ስላልተረዱት ነው እንጂ ቢረዱት ኖሮ ይህንን ሰውዬ ቻለንጅ አድርጎ ዛሬ ሀገራችን ካለችበት ልማት ጎን ቆመው ሀገራችን ምናልባት ባለፈው አይተህ ከሆነ የቀድሞው የውጭ የውሃ ልማት ሚኒስትሩ የኢጅፕት የጻፉትን አይተሃል። የኢትዮጵያ መሪዎችና ተደራዳሪዎች በጣም ጎበዞች ናቸው። ሁልጊዜ የበላይነት ይዘው ነው በእኛ ላይ ዲፕሎማሲ እየተጫወቱ ያሉት። ይህንን መቀበል አለብን ብለው እኛ ኃይል ያላቸው እንኳን አምነዋል። ስለዚህ እንደነዚህ አይነት ነገሮችን ማየትና ማገናዘብ ያቃታቸው የኛ ሰዎች ናቸው። መስፍን ይሄን ያለኝ ሀሳብ ነው በዚህ ላይ። አሁን የኔ ዋናው ትልቁ ነጥብ እነዚህ የግንቦት ሰባት አመራር አባል ነን የሚሉት ላይ አይደለም። ምክንያቱም እነሱ አሁንም አላማቸውን ለማሳካት ምንጊዜም ከመዋሸት በሬ ወለደ ከማለት ወደኋላ አይሉም። ነገር ግን ከታች ያሉት እነዚህ ለኢትዮጵያ እናስባለን የሚሉት ይሄንን ውሸት መሆኑን እያወቁ ለምንድን ነው የሚከተሏቸው? ወይንስ እነ ብርሃኑ ነጋ የሚናገሩት ውሸት መሆኑን ሳያውቁ ቀርተው ነው? ይዛና ይሄን በሚመለከት ባጭሩ ተነገሩ። አይደለም ምን መሰለህ ነገር ተቀደም እነዚህ ጥላቻ ስላለባቸው ነው፣ የስልጣን ጥላት ስላላቸው ነው። አይ አንዳንድ ጊዜ ራስን ሰማይ ላይ ስታስቀምጥ ከላይ ያለው ሰው ወይም ከላይ ያለው ሰራተኛ አይታየህም። ሁልጊዜ በንቀት ነው። እነዚህ ሰዎች አሁን ያሉትን የኢትዮጵያን ባለስልጣኖች በአብዛኛው የሚያዩት በጣም በመናቅ ነው። ሰውን በመናቅ የሚያይ ሰው የተናቀ ሰው ነው። ገባህ? እኛ የተሻልንን ነው እኮ አሁን እኮ ለኢትዮጵያ የተሻለ ነገር ይንጣ ሳይሆን በእውቀትም እኛ የተሻልንን ለኢትዮጵያም ከማንም የበለጠ እኛ የቀረምን የሚል አመለካከት ስላላቸው ነው። ይሄ ባይሆን ኖሮ ኢህአዴጎችን ወይም ደግሞ አሁን ያሉትን የኢትዮጵያ ባለስልጣኖች ተቀብለው በጋራ መነጋገር ይችሉ ነበር፣ በጋራ መደራደር ይችሉ ነበር፣ እውቀታቸውን መለካካት ይችሉ ነበር፣ የኢትዮጵያን ሕዝብ ማገዝ ይችሉ ነበር። ይህንን አይፈልጉትም። ስለዚህ አውቀው የተደናገሩ ስለሆነ መስሎን ከነዚህ ጋር ብዙ መነጋገርም አስፈላጊም አይደለም ነው አይደለም፣ አግባብነት ያለውም ነገርም አይደለም። ስለዚህ አገራችንን እንደዚህ አድርገው እንድትጠፋ ነው ተዋት ማለት። ለዚህ እኮ ነው ሀገሪቷ በደህንነት እስካሁን ድረስ የምትቀራው። ባይዘወይ እስኪ ሌላ የት ዓለም ነው የሌላ ምሁር በሀገሩ ላይ አነስ የሚያደርገው? ተቃውሞ ሊቃወም ይችላል። ሲቃወም ግን አጥንት እየቆጠረ አይደለም የሚቃወመው። የእኛ ተቃዋሚዎች ግን አጥንት በመቁጠር አጥንት የሚቆጥሩት ደግሞ ከድሃ ነው፣ ከየት ነው፣ አለባበስ ነው፣ እድገቱ ከየት ነው ብሎ እንጂ ይሄ ሰው ለሀገሩ ይጠቅማል እንደ ሰው ነው የማይሉ በውጭ የሚኖሩ እልት ያላቸው በሽተኞች እድሜያቸውን የጨረሱ ሰዎች ናቸው።
ነው። ይህን ማየት ያለብን። በጣም አመሰግናለሁ ኢሳናም። ታንክ ዩ መስፍኔ፣ በጣም ቆንጆ ነው። እኔም ሌላ ጊዜ እንደፈለግከው ሰዓት ብትመጣ ችግር የለም። በጣም ጥሩ፣ እንዳውላለን። እግዚአብሔር ይስጥልኝ። እሺ ታንክ ዩ። ተመልካቾቻችን ለዛሬው እዚህ ላይ ይብቃኝ። ስለተከታተላችሁ በጣም አመሰግናለሁ። አስተያየትም ሆነም ጥያቄ ካላችሁ በተለመደው ስልክ ቁጥር 703 688 2398 ደውሉልኝ። ወደ ቲጂ ቴሌቪዥን የፌስቡክ ገጽን በመሄድ ቲጂ ቴሌቪዥንንም ወደድ አድርጉት። የምትጠሉትም ካላችሁ መብታችሁ ነውና ገብታችሁ አንወድም በሉት። ተመልካቾቻችን ይህ ቲጂ ቴሌቪዥን ነው። አዘጋጅና አቅራቢ መስፍን በዙ ነኝ። እግዚአብሔር ኢትዮጵያ ሀገራችንን በሰላም ይጠብቅልን። ደህና ሁኑልኝ።